አምላክ እግዚአብሔር የተባረከ ይሁን። አስቀድሜ ዴቪድ እንኳን ለዚህ ቀን አበቃህ ማለት ፈልጋለሁ። እሳችሁ በጭብጨባ ልትገልጹለት ከቻላችሁ። እንግዲህ ይህ መጽሐፍ ሲጸነስ ካማማቱት ሰዎች መሀል ነኝ። መጽሐፉን በደንብ አይቻለው፣ ከአብረን ጊዜ ወስደናል እና ተጸንሶ ያየሁት መጽሐፍ እንደገና ተወልዶ እጃችን ሊገባ ይሄ ቀን ከአምላክ ስለተቆረጠ በጣም ከፍ ያለ ደስታ ይሰማኛል። ክብር ለረዳ አምላክ ለእግዚአብሔር ይሁን ማለት እፈልጋለሁ። ሰባኪ ካወራ ጥሩ አይደለም። ስለዚህ ሰዓት እንዳልይዝ በጽሁፍ አውራ ይሻለኛል ብዬ ጽሁፍ ይዤ የመጣሁት። እንግዲህ እንደምታዩት ርዕሱ ቅናትን ድል መንሳት የሚል ነው። ያው ጸሐፊው ወንድም ዳዊት ደበበ ነው። አጠቃላይ መጽሐፉ በ7 ዋና ዋና ምዕራፎች ተከፍሎ የቀረበ ሰፊ ትንታኔ በውስጡ ያካተተ መጽሐፍ ነው። ይህ የወንድም ዳዊት የዳጎሰ መጽሐፍ ቅናትን ከስር መሰረቱ የቅዱሱ መጽሐፍ ታሪካዊ ዳራን መነሻ አድርጎ ታሪክንም እንደ ማጣቀሻ እያመሳከረ ለማቅረብ ውብ ሆኖ የተፍታታ አስተንትኖትን በግሩም ስነ ጽሑፋዊ አወራረድ ሰድሮ አቅርቦልናል። መጽሐፉ ሁለገብ በሆነ መልኩ ገንቢውን ቅናት ከአፍራሽ በፈርጁ በጥልቀት የዳሰሰ ነው። የእውነት ዳሰሳው ሚዛናዊነትን ተላብሶ የቅዱስ ቃሉን እውነት መለኪያ ባደረገ መልኩ በግሩም ሁኔታ ተተይሟል። ጸሐፊው የተፍታታ ንጥር እውነቶችን ይኸው ዛሬ መጽሐፍ አድርጎ ለሁላችን ጀባ ብሎናል። በዚህ መጽሐፍ አተያይ ቅናት ገንቢም አፍራሽም ሆኖ ቀርቦልናል። ቅናት የሰይጣንና የግብረ አበሮቹ የነ አሮጌው አዳም ባህሪ ብቻ ለመሰለ ኖ ቅናት በእግዚአብሔርም ውስጥ ሳይቀር የምናገኘው አስፈላጊ ባህሪ ነው ይለናል የወንድም ዳዊት መጽሐፍ። የሚወገዝ ቅናት እንዳለ ሁሉ የሚነሳሳ ቅናትም አለ ማለቱ ይመስለኛል። አጠቃቀማችን ግን አልሚም አውዳሚም ሊያደርገው ይችላል። ከንጹህ ልብና ዝንባሌ ሲወጣ ትልቅ አልሚ ኃይል የሚሆነውን ያህል ባልጸዳ ስጋዊ ዝንባሌ ሲመራ ቅናት መርዘኛና ትውልድ አምካኝ አደገኛ ባህል ይሆናል። ይህ መጽሐፍ ጽንፍ ረገጥ አቋም ይዞ ቅናትን ከጥግ እስከ ጥግ በጅምላ ፍረጃ እየደፈጠጠ በአንድ ክንፍ ለመብረር የሚሞክር ጥራዝ ነጠቅ መጽሐፍ ሳይሆን ይልቁን በቅዱሱ ቃሉ ቱቢነት ሚዛኑን ጠብቆ ሁለቱንም አቅጣጫዎች በጥልቀት የፈተሸና ከአውዳሚው ኃጢአት ከሞላበት ቅናት ተርፈን ውስጣችን እንዲፈወስ መርህ አስቀምጦ የሚጣራ ግሩም አተያይን ያጨቀ መሳጅ መጽሐፍ ነው። ሁሌም ቢሆን ጽድቅ ያልዳኘው ስጋዊ ቅናት የትውልድ ሾተን ነው። ይበላል፣ ያባላል። ስጋዊ ቅናት ቅንነትን ገዳይ ነው። ፍቅርን አቀንጫሪ፣ ጸጋን ቀባሪ፣ የመንፈሳዊነት አጥፊ ጥልቅ መርዝ ነው። ሲለክፈን በተገኘንበት ሁሉ ጠብ ዘሪ፣ ግጭት ቸርቻሪ፣ ጥላቻን አቀጣጣይ ያደርገናል። ለራሳችንም አሰናካይም ተሰናካይም አድርጎ ከመንግሥቱ ሕይወት ያናጥበናል። ቅናት የመረዘው ሰው ባጭሩ አጥፍቶ ጠፊ ነው። ትሑት ልብ የሥጋ ሕይወት ነው። ቅናት ግን አጥንትን ያነቅዛል። ምሳሌ 14:30 ሥጋዊ ቅናት የአጥንት ካንሰር ገዳይ ነቀርሳ ነው። ነቅተን ራሳችንን በእግዚአብሔር ሐሳብ ካልታደግን አይነቱና መጠኑ ይለያይ እንጂ በማንኛውም ሰዓት በማንኛውም ቦታ ሰውን ሁሉ ሊነድፍ የሚችል መርዝ ነው። ይህ አፍራሽ ቅናት ሥጋዊና መንፈሳዊ ሕይወታችንን በልቶ ሳይጨርሰው በሽታው ነቅቶን እንደሆነ ራሳችንን በመመርመር ካንሰሩ ስር ሳይሰድ ማስወገድ ተገቢ ይሆናል እላለሁ። ነቀርሳው በውስጣችን መኖሩን ለመመርመር እንዲረዳ ከዚህ በታች አንዳንድ ጥያቄዎችን እስኪ እንጠያየቅ። እባካችሁ ለራሳችሁ ወይ አዎን ወይ አይ በማለት እየመለሳችሁ አብራችሁ ይዝለቁ። የሚወዳደረኝ ሰው ሲሳካለት ሳይ አጉል ያቅለሸልሸኛል፣ የቅናት ዛር ይጨፍርብኛል፣ ያንዘረዝረኛል። መልሱ ለራሳችሁ። ይልቁን ሲወድቅና ጉዳት ሲደርስበት በደስታ ልቤ ጮቤ ይረግጣልን? ከኔ ይልቅ ወንድሜ ሲመሰገን ሳይ ከማጨብጨብ ፋንታ ኮምፕሌክሴ እየተንጫጫ ቃርቃር ይለኛል። እንዳይመሰገን ብዬ ስራውን ዋጋ እያሳጣው አጥላላለሁ።
አጉልስ አጣጥላለሁ? ወንድሜ ጥሩ ስራ ቢሰራም እያወቅ በሰው ፊት ያንን ሰው ላለማመስገንና ለብርታቱ ዕውቅና ላለመስጠት ስል ባላየ ለማለፍ እሸመደላለሁ? ወንድሜ የሚሻሻልበትን መንገድ በመምከር ፈንታ የሚጎዳውን ምክር አስራቢ መስዬ ሲሰጥ ተገኝቼ ይሆን? እኔ የተጠቀምኩበትን መንገድ ሰው አውቆ እንዳይጠቀም በዓላማ ስደብቅ እገኝ ይሆን? ከተሳካለት ሰው ጀርባ የሚወድቅበትን የተንኮል ጉድጓድ ይሁነኝ ብዬ ስምስስ እገኝ ይሆን? ደግ ደጉን እየደበቅኩ መጥፎ ወሬን አነፍንፌ ይዤ ስለ ሌላው አውርቼ አስወራለሁ? በእርሱ ድካም የኔን ብርታት ለማወጀስ አጉል ታትር ይሆን? እኔን ወደው እሱን እንዲጠሉት ስልታዊ ሴራ እየጎነጎንኩ አልፎኝ እንዳይሄድ ሾኬ ገባ ይሆን? ለእነዚህ ጥያቄዎች ትክክለኛ መልስ መስጠት ከቻልን በእርግጥ ትክክለኛ አቋማችንን እናውቃለን ብዬ አስባለሁ። መልሳችን አዎን የበዛበት ከሆነ የቀናት ነቀርሳው በኃይል ለቅፎናልና ሳያጠፋን በፊት ይህን መጽሐፍ እንደ ፍቱን ታብሌት በመጽሐፉ ሐኪም በዳዊት ታዞልናልና ለዛሬ ይዘን እንግባ። የሥጋዊ ቅናት በሽታ አጥቅቶት ለሚሰቃይ አማኝ በሙሉ ፈጽሞ የሚያሽረው ፍጹም ነፃ አውጪ መድኃኒት እነሆ በመጽሐፍ ተጠይቦ በእጃችሁ ቀረበ። ቢያንስ በቀን 3 ቢያነቡት 3 ጮሆ ባይለቆት እንኳን ድንገት ትን ብሎ ውልቅ ብሎለት ሲሄድሎት ይታወቆታል። በሕይወትና በአገልግሎታችን ሩቅ አላሚ ሆነን ሳለ ቅርብ አዳሪ ያደረገንን ሥጋዊ ቅናት ከነጉዳቱ ነቅሶ እያቀረበ መፈወስ ይሆንልን ዘንድ ወዳጃችን ዳዊት በተባ ብዕሩ ተገዳድሮናል። ይህ መጽሐፍ በአብዛኛዎቻችን ሕይወት የማይጮህ ሰይጣን ሆኖ ወንድማችን ሲሳካለት ድንገት ሊባርቅብንን ስሁት ቅናት ከምንጩ ነቅሶ ያስፈትሸናል። በመሆኑም ይህ መጽሐፍ በሽታችንን ከነ መድኃኒቱ አምጥቶልናል ብዬ አምናለሁ። በትዕግሥት ሊነበብ በብዙ አትርፎና ተርፎ ሌላውን አትራፊ ለመሆን ጽኑ እውነትን ያሰንቀናል። ጸሐፊው በእርግጥም ብዙ ደክሞበታልና ሁላችን መጽሐፉን ይዘን በመግባት በስክነት እንመርመርበት፣ እንታከምበት እላለሁ። በእርግጥም ይህን መጽሐፍ ከፍተን ለምናነብ ሁሉ ለፈውሳችን ይሁንልን በማለት ግላዊ ምልከታዬን ለዛሬ ላብቃ። ወስብሐት ለእግዚአብሔር። ለዛሬ አብቃ። እግዚአብሔር የተባረከ ይሁን።